ምን እየሰራሽ ነው? ዝም ብዬ እያነበብኩኝ ነው አባ። ወጣ ቀረህ እኮ ምሳ እየጠበቅኩ ነበር። ወይ ልጄ በራብ ገደልኩሽ በይኛ። በይ ተነሽ አቀራርቢና እንብላ። አይ ያን ያህል እንኳን አራበኝም። አባዬ ለመሆኑ የት ሄደህ ነው? ያው አንቺ ትምህርት ጀምረሽም አይደል? እና ብጀምርስ? መቼም ሁለታችንም ስራ ፈተና እንኖር እንዴ? ማለት ስራ ፍለጋ ዞር እያልኩኝ ነው። አባዬ ይህን ያህል ምን አስጨነቀ? አንዴ ምን አስጨነቀ ይባላል እንዴ? ታዲያ በምን ልንኖር ነው? አባዬ አንድ የሕክምና ክትትል ማደርግለት ልጅ አለ። በሱ የሚከፈለኝ ደግሞ ለኑሯችን በቂ ነው። ቢሆንም ልጄ እኔም ተቀምጬ ከመውል ስራ በሰራ ይሻለኝ። አባዬ ይህንን ያህልማ እንድትጨነቅብኝ አልፈልግም። አንዬ ይልቅ ያስጨንቅሽ። ስራ መስራት እኮ እንደውም ጠንካራ ያደርጋል። ይልቅ እቺ ልጅ ነኝ ብላ ስለመጣችው ልጅ እስቲ ንገሪኝ። ስለ የቷ ልጅ? ይቺ ናታ የአንቺን መስቀልና ፎቶ የሰረቀችው ልጅ። ለምን ፈለግካት አባ? አንዴ ዝም ብለሽ ንገሪኝ። አባ እኔ እኮ አደጋ ውስጥ እንድትገባብኝ ስለማልፈልግ ነው። ምን ሆኜ ነው አደጋ ውስጥ ምገባው? አባ ልጅቷ ብቻዋን አትመስለኝም። እንዴት ማለት? አንዬ ተምቹ መስቀልና ፎቶውን ሲሰጣቸው የሰጡት ገንዘብ ቀላል አይደለም። እሱን ደግሞ ብቻውን ማድረግ የምትችል አይመስለኝም። እንዴት ነው ነገሩ? ቆይ ከጀርባዋ ማን ሊኖር ይችላል? አባዬ እሱን እኔም አላውቅም። ልጅቷ ግን ምን አይነት ባህሪ ነው ያላት? አባዬ ይሄን ከመንገሬ በፊት ግን ምንም አይነት ነገር ላለማድረግ ቃል ግባልኝ። እኔ ምን አቅም አለኝና እኔ ምን ማድረግ ይችላል? አባዬ አንተ ማድረግ ከፈለክ ምንም አይነት ነገር እንደማይከብድህ አውቃለሁ። ግን አሁን ከሰዎቹ ጋር ሰላም ስላወረድኩ ድጋሚ ጸብ ውስጥ መግባት አልፈልግም። አይ አንዬ እውነት ምንም አላደርግም። እርግብ ምን አይነት ልጅ መሰለች? በጣም የዋህ ናት። ግን የሆነ ሰው አብሯት ይመስለኛል። ይህን ነገር ብቻዋን የምታደርገች። የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሶፊያን ቻናል ማበረታታችሁን እንዳትረሱ እያልን ዛሬ ይዘንላችሁ የመጣነው ኖላዊ ድራማ ነው። ኖላዊ ድራማ ዛሬ ላይ እንደዚህ እርግብ ማርቆስ ጋር ቁማ እያወራች ትገኛለች። ምክንያቱም ማርቆስ ወደ እሷ የመጣው አንድ ነገር ፈልጎ ነው። የሆነ ነገር ሳያደርገኝ ልቅደመው ብላ እየዘፈነ እያለ ሂዳ ስታወራው ዝም ይላታል። አልሰማሁም ለማለት ነው ወይ ብላ ስትል እሱም ማዳ አይቋረጥም ብዬ ነው እያለ ይላታል። ምክንያቱም እሷ ነገሮችን አወጣጣ ልትጠይቀው ነበር የመለሰችው። እሱ ግን 5000 ብር እንድትሰጠው ይነግራትና እየተንጣጣ ጥሏት ይሄዳል ማለት ነው። ምክንያቱም እሷ ምን እንደፈለገችው እንደ ድሮ ሊሆንላት ስላልቻለ ማለት ነው። ዛሬ አሁን ደግሞ የምንሄደው ወደ ዱባለና ወደ ጆሮ ነው። ዱባለ ማለት ባለፈው የተምቹ ነው ማለት ነው። እና አጎቱ ይጠይቀዋል። ምን ሆነህ ነው? አጎቴ አሜሪካ ልውሰድህ ብሎኛል ብሎ ለጆሮ ሲነግረው ጆሮም ደግሞ በጣም ይስቅና እኔ የምሬን ነው ቀልዴን አይደለም እውነቴን ነው ብሎ ሲለው እሱ ግን አላምነውም ስላለ እንዴት ነው የሚወስድህ? እንዴት ትሄዳለህ? እሺ በለኝና ልውሰድህ፣ የአባትህ አደራ አለብኝ ብሎ አለኝ ብሎ ይነግረዋል። ጆሮም ማመን ስላልቀጠው በቃ ለምን አትሄድም ብሎ ይለዋል። እሱ ደግሞ አልሄድም፣ የሀናን ህይወት እንደዚህ አበለሻሽቼ መሄድ አልፈልግም፣ የሀናን ነገር መመለስ አለብኝ ብሎ ይላል። ጆሮም ደግሞ ይጠይቀውና አንተ ግን በሰላም ነው እንዴ እንደዚህ ለሀና እየተጨነቅ ያለው ብሎ ሲጠይቀው ጆሮ እሱም ደግሞ ይመልስና ቅናት መሆኑ ነው እንዴ ያበላሽሁባትን ህይወቷን መመለስ አለብኝ ብሎ ይላል። እንግዲህ እሱም ካሁን በኋላ ሰዎችም እኮ ልጅ ብለው አልተቀበሏትም ብሎ ሲለው እሱ ግን እኔ ምንም ነገር ሳላደርግ ሳላግዛት አልሄድም
ብሎ ይላል። ግን መጨረሻ ላይ እሱን ጥሎ የትም አገር መሄድ እንደማይፈልግ ጓደኝነቱ እንደሚበልጥለት ከምንም ከማንም ከአሜሪካም ሆነ ከምንም የነሱ ጓደኝነት እንደሚበልጥ እርግጥ አድርጎ እያስረዳው ይገኛል። ተምቹ ጆሮን ጥዬህ አልሄድም እያለው ነው። ጓደኛ ማለት እንደዚህ ነው፣ በሁሉም አብሮ መቆም ማለት ነው። ዛሬ አገኘሁ ብሎ እሱን ጥሎት ለመሄድ አላሰበም። ምክንያቱም ያው ጓደኝነታችን ይበልጣል ብሎ እንደዛ አይነት ጓደኛ ሁላችንም ይስጠን እላለሁ። በዚሁ አጋጣሚ ደግሞም ቻናሉን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ መቆየታችሁን እንዳትረሱ እንላለን። አሁን ወደ ሀናና ሀንዬ አባት እንሄዳለን እና ምሳ እየጠበቅኩህ ነበር አባዬ ምሳ እንብላ ብላ ስትል እኔ በልቻለው በራብ ገደልኩሽ አይደለም ወይ እያለ ሲላት አይ ችግር የለም ብላ አባዬ ግን የት ሄደህ ነው ምናምን እያለች ትጠይቃለች። እሳቸውም ደግሞ ትምህርት ስለጀመር ስራ ፈለጋ ዞር ዞር እያልኩኝ ነው ብላ ትላለች። እሷም ምን አስጨነቀህ አባዬ እያለች እንግዲህ ምን አስጨነቀሽ ይባላል እንዴ ሀንዬ እያሉ አባቷም ደግሞ ይጠይቋታል። እሷም ደግሞ በፊት ለእሳቸው ሕክምና የምትሰራና ሊከፈላት የነበረው ብር እንደሚበቃ ትናገራለች። አባቷ እንዲጨናነቅባት አትፈልግም። እንደዛ እያለቻቸው ነው የምትገኘው። ምክንያቱም አባትየው ደግሞ እኔ እኮ እንደዚህ ብለሽ አታስቢ፣ ለእኔ አትጨነቂ ብለው ይሏትና ይልቁንስ ልጠይቅሽ ይቺ ልጅ ነይ ብላ የመጣችው ልጅ ፎቶ አለሽን ብለው ይጠይቋታል። አባትም ቀስ በቀስ ከሷ ፎቶዋን ለመውሰድ እየሞከሩ ማለት ነው። እሷም ደግሞ አባዬ ምን ላደርግ ነው? ምን ልታደርግ ፈልገህ ነው? ተው አባዬ ይቅርብህ ብላ ስትል እኔ ምንም ማድረግ አልፈልግም ግን ማወቅ አለብኝ ብለው ሲሏት እንዲያው ምን አይነት ብትሆኑ እንደዚህ ያጭበረበረችሽ አሳይኝ ፎቶዋን ብለው ሲሏት አይ አባዬ ልጅቷ ለብቻዋ አትመስለኝም ከጀርባዋ ትልቅ ነገር አላት፣ ሌላ ሰው አላት ብላ ለአባቷ ትነግራለች ማለት ነው። ምክንያቱም እሷም ደግሞ ያው አባቷን ስለምትፈርግ ግን አባዬ እኔ ያሳይሃለሁ ፎቶዋን ግን እሱን ከማሳየቴ በፊት አንድ ነገር ቃል ግባልኝ ብላ አባቷን ቃል ታስገባለች። እና ከዛም በኋላም ስለ እርግብ ገጸ ባህሪ ለአባቷ ዝርዝር አድርጋ ትነግራለች። የዋህና ምስኪን ልጅ እንደሆነች እሷ ምንም ለብቻዋ ማድረግ እንደማትችል ለአባቷ እየተናገረች ነው የምትገኘው ማለት ነው። አሁን ምናሴና ሰላም ቁጭ ብለው እያወሩ ነው ያሉት ማለት ነው። አታጠኝም ወይ ብሎ ሲላት እሷም ደግሞ ትላንት ለተጀመረ ትምህርት እንዴት ጥናት ዛሬ ጀምራለሁ ብላ ስትለው እሱም ደግሞ አንቺን ደግሞ ማላቅሽን ነው እንዴ እያለ እሱም ወንድሟም ይመልሳላታል ማለት ነው። ምናሴና ሰላም አብረው አንድ ሁለት እያወሩ እያለ አንዳንዴ ስላንቺ ሳስብ ግራ ይገባኛል ብሎ እያለ ይላታል። ወንድሟም ለምንድን ነው ደግሞ እኔ ግራ ማጋባ እያለች ስትለው አንቺ ትምህርት ጎበዝ ሁነሽ እያለ ትምህርትሽን አቋረጥሽ፣ ከማየጋ አትስማሚ፣ ምንም ነገር እንትናቲም እርግብ እንኳን ትላንትና መጣ ልትበልጥሽ ነው እያለ የሆነ በቃ ማለት አሁን መጥፎ ነገር እንዳላት ልጅቷ በንግር እየነገራት ይገኛል። ሀናን ለምን እንደምወዳት ታውቂያለሽን ብሎ ይላታል። ለምንድን ነው ብላ ስትለው አንቺን ስለምትወጃትና እሷም ስለምትወድሽ ነው ብሎ ይነግራታል ማለት ነው። ምክንያቱም እርግብ ካንቺ በኋላ መጣ ካንቺ በላይ ለመሆን ልትል እየቻለች ነው። አንቺ አያገባኝም ብለሽ የተውሻቸው ነገሮች ሁሉ እኮ ቀላል አይደሉም እያለ ለእህቱ አይኗን ሊከፍትላት እና መጠንቀቅ እንዳለባት ሊነግራት ያሰበ ነው የሚመስለው ምናሴ ማለት ነው። ነገሮቹን እያነሳሳ እህቷም ያለውን ነገር እንድትጠነቀቅ እየነገራት ነው የሚገኘው። ወይዘሮ ሜላት ከሆነች ያው በልቧ እጥፍ ድርግፍ አድርጋ ለመብላት ልጅቷ እየተዘጋጀች ነው የሚመስለው። ሰላምዬም እሱ ጥሏት ከሄደ በኋላ ምናሴ ለብቻዋ ይሄ ልጅ ግን ምን እያለኝ ነው? ቆይ ግን ለራሱም የተናገረው ታውቆታል እንዴ ብላ ትወዛገባለች። አሁን የጆሮ ጓደኛ አጎትና
ዱብ አለ። አብረው እየተጓዙ ልብስ ገዝቶለት አብረው እየተጓዙ ደስ ብሎት ይመስላል። እና አሜሪካን ምን አደረግክ ያልኩህን ነገር እያለ ይጠይቃል። አጎትየውም እኔ በቃ ወንድሜን እኮ ነው የምትመስለው ምናምን ስትለው ምን ትላለህ አንተ ሙድ እያያዝክ ነው እንዴ? እንዴት ብዬ ነው ወንድምህን የማቀው ብሎ ይለዋል። እንዴ አባትህን ነው እንዴ የማታውቀው ብሎ ይለዋል። አጎትየውም እሱ ተምቹም ይመልስና እኔ እኮ በቃ አባትህን የመሰለ ሸበላ ነህ ምናምን ብሎ ሲለው እሱም ደግሞ አረ እባክህ የእውነት ሸበላ ነኝ እንዴ ብሎ ሲለው ትንሽ አጠር ባትል ኑሮ ሸበላ ነህ፣ እኔ ማለቴ በአባትህ አስተያየት እንጂ አንተም እኮ ሸበላ ነህ። ይሄን ነገር ደግሞ ጆሮ ፊት ለፊት ላይ በልልኝ ብሎ ይለዋል አጎቱን። ጆሮ ደግሞ ማን ነው ብሎ ይጠይቃል አጎትየውም እሱማ ባለፈው ያገኘኸው ልጅ ነው እኔ ነኝ የምበልጥህ እያለ እሱ ነው የሚጎርርብኝ ብሎ ይለዋል። አጎትየውም ዱባለ ሲለው እባክህ ዱባለ አትበለኝ እኔ ዱባለ መባል አልፈልግም ብሎ ይላል ማለት ነው። እና እንግዲህ አጎትየው ወደ አሜሪካ ዛሬም ይዘውት ሊሄዱ እሱ ግን ምንም አይነት ፍላጎት የለም። ይህን ፀጉሩን እያፍተለተለ ከአጎትየው ጋር ሰጣ ገባውን ተያይዞታል ማለት ነው። ተምቹ ወደ አሜሪካ መሄድ እንደማይፈልግ እየተናገረ ነው ያለው። እዛ ኳስ ተጫዋቾችንም ሜዳው ላይ ቁጭ ብለህ ታያቸዋለህ ምናምን እያለ አጎትየው ለማግባባት እየሞከረ ነው። ምክንያቱም እኔ ብዙ ያበላሻቸው ህይወቶች ያሉ እነሱን ማስተካከል አለብኝ ብሎ ለአጎትየው ይነግራል ማለት ነው። እስኪ ስላለው ነገር አንዳንድ ነገር ንገረኝ ብሎ አጎትየውም ለተምች ጠይቀዋል። ተምቹም ደግሞ እንደዚህ በቀላል ነው እንደዚህ ዝም ብዬ ነው የምትናገረኝ? አንዳንድ ጃምቦ ጋብዘኝና እነግርሃለሁ ብሎ እሺ በቃ የአራድዬ ልጅ ነህ እኮ ብለው አንድ ላይ እየተጓዙ ይሄዳሉ ወደ ጃምቦ ቤት፣ ወደ ራፍት ቤት ማለት ነው። አሁን ሀናና የነ ሀና ቤት ጆሮና የሀና አባት አብረው እያወሩ ነው ያሉት ማለት ነው። እንግዲህ ያው አሁን በስነ ስርዓት የልጅቷን ማንነትና ምንነት ማጣራት የያዙ ነው የሚመስለው ማለት ነው የሀና አባት። ምክንያቱም ነገሩን እንደዚህ በቀላል መተው አልፈለጉም። ምክንያቱም ለሀና ነገሩን ትቼዋለሁ ከአሁን በኋላ እኔ ምንም አላደርግም ይበሏት እንጂ እሳቸው ግን ውስጥ ለውስጥ ነገሩን እያጣሩት ነው ያሉት ማለት ነው። አሁን ከዛሬም ከጆሮ ጋር እየተነጋገሩ ያሉት እንዴት አድርገው ማግኘት እንደሚችሉ፣ በፎቶዋ መድረስ እንደሚችሉ፣ መከታተል እንደሚችሉ ታውቃታለህ ወይ ብሎ እየጠየቁ ይገኛሉ የሀና አባት። ጆሮም ደግሞ ልጅቷን አላቃትም እያለ ይላል ማለት ነው። ምክንያቱም አሲር አንተ ልጅ ግን ልጅቷን ታውቃታለህን እያሉ ሲጠይቁት እሱም ደግሞ ኧረ አላውቃትም ተምቹ አይደል እንዴ የሰረቀው ምናምን ብሎ ሲል አንተ ደግሞ በቃ ቀጥታ የሰረቀው ሰው ነው እንዴ ሌባ ማለት ብለው ይሉታል። እና ታዲያ እንዴት ነው ደግሞ የሌባ ሁለተኛ አለ እንዴ እያለ ይጠይቃል ማለት ነው። እሱም ደግሞ ከጀርባው ሆኖ ስንት የሚሰርቅ አለ መሰለ ብለው የሀና አባትም ለጆሮ በደንብ ትንትን አድርገው ነገሩን እያስረዱት ይገኛሉ። ምክንያቱም ይሄ ነገር ከስር መሰረቱ በደንብ አጣርተውና አጣርተውበት ገብተው ልጅቷን መቆጣጠርና መከታተል እንዳለባቸው የሚያውቁ ነገር ነው የሚመስለው። ልጅቷ ለብቻዋ ይሄን ነገር ማድረግ እንደማትችል ሌላ ሰው ከጀርባ እንዳላት ሀና ነግረኛለች እያሉ የሀና አባትም ከጆሮ ጋር ይመካከራሉ ማለት ነው። እንግዲህ ዛሬ አሁን ደግሞ ወደ ሀንዬና ሰላም እንሄዳለን። አምሮብሻል ይሄ ቀሚስ ለብሰሽ እያለች እንግዲህ ማለት ስለ ፍቅር መጀመር እንዳለባት አንዳንድ ነገር እየነገረቻት ትገኛለች ሰላም ማለት ነው። እሷም ደግሞ አትቀልጅብኝ፣ ምን አድርገው ነው የሚያፈጡብኝ ምናምን እየተባባሉ እንግዲህ ጓደኛ እንዲኖራት እንድትይዝ የነገረቻት መንገድ እየከፈተችላት ነው የምትመስል። እሷ ግን እንደዛ አይነት ነገር እንደማትፈልግና ማድረግም እንደማትፈልግ ትምህርቷ ላይ እና ትምህርቷ ላይ ብቻ ማጠንከር እንዳለባት እየተናገረች ነው ያለችው። አሁን ጆሮ ከነ ጆሮ ቤት ሰብሰብ ያሉ ይመስላሉ። ጆሮ፣ ተምቹም፣ የሀና አባትም
አጎትየውም አሉ እንግዲህ እያፈጠጠ ይገኛል። ጆሮም አዲስ ልብስ ለብሶ ከሆነ አንተ ማነህ? አንተ ዱብ ዱብ ነህ እንዴ? ዱብ ዱቤ ዱብ ዱቤ እያለ ይናገራል ማለት ነው። እንግዲህ የተምች አጎት ፖሊስ ነው። ፖሊስ ስለሆነ ነገሩን ላግዛችሁና እኔም አብሬ ገብቼበት በደንብ እናጣራና እንድረስበት ብለው እንግዲህ ወደ ፖሊስ ሂደዋል። አሁን ፖሊስም እየገባበት ነው። የተምች አጎት ፖሊስ ስለሆነ ነገሮችን አጣርቶ የሚደርስበት ነው የሚመስለው። ማንን ያለውን ነገር በስነ ስርዓት እንዲያስረዷቸው ከመጀመሪያ ጀምሮ የተፈጠረውን ነገር እንዲያስረዷቸው እየጠየቁ ነው ያለው አጎትየው። እነሱ ግን ጆሮና ተምች እንግዲህ የእነሱ ቀልድ ይሁን ቁም ነገራቸው አያልቅም። ሰጣ ገባ ውስጥ ናቸው ያሉት ማለት ነው። ሰጣ ገባ ውስጥ እያሉ አጎቴ ፖሊስ ነው እያለ ሲለው፣ ምክንያቱም አሁን እኔ ዱባለ ምናምን እያለ ሲናገር እንግዲህ ዱባላ አትበል ምናምን ብሎ ይለዋል። እኔ ዱባላ አይደለም ስሜ ይላል እሱም እንግዲህ። ከዛም በኋላ ያው ያለውን ነገር በስርዓት አስረድተዋቸው አጎትየውም በስነ ስርዓት እየጠየቁ ነው የሚገኙት። ምክንያቱም እንዴት ፎቶ እንደወሰዱ የተገደለው ልጅ በደንብ አጣርተው ለመድረስ እየሞከሩ ነው ያሉት ማለት ነው። ምክንያቱም መድረስ ስላለባቸው ማለት ነው። አሁን ወደ እርግብ እንመለሳለን። እርግብ እና ምናሴ አንድ ላይ ቁጭ ብለው ያወራሉ። ሻይ አምጥተው፣ ምክንያቱም ሻይ አልጠጣም ነበር እኔ ግን ልጠጣ ተባብለው ሻይ እየጠጡ እያለ የእርግብ ስልክ ይጮሃል። እየጮህ እያለ ታየውና አታነሳም። አንሺ እንጂ ሰው እኮ እየፈለገሽ ይሆናል ብሎ ሲላት፣ እሷ ግን ምንም ችግር የለውም እኔ የማልፈልገው ሰው ነው፣ ዝም ብሎ ነው የሚረብሽ፣ ሰው አይጠፋም አይደለም ይላል። እሱ ደግሞ ኧረ አንሺው ድንገት እኮ የሚፈልግሽ ሰው ይሆናል እያለ ሲላት፣ እሷ ግን አንዳንድ ሰው ነው አይደለ ማውራት የማልፈልገው ሰው ስለሆነ ነው ምናምን ትላለች። እሱም ደግሞ ምክንያቱም ሰው ፈልጎ ነው እንጂ ዝም ብሎ አይደውልም እያለ ሀሴትዬ ብታነሽላቸው ጥሩ ነው፣ ይህን ያክል ደጋግመው የሚደውሉልሽ እንደሆነ ነገር ስላለ ይሆናል ብሎ ሻዩን አድንቆ ይላል። እማዬ ሻይ ለጣፍታል ብላ ስትል እማዬ በሁሉም ነገር ጎበዝ ናት እያለ እሱም እያላት ይገኛል። አዎ በጣም ጠንካራ እናት ናት ያለችን እያለ ብሎ ይላታል። ምክንያቱም እናቱም ጎበዝ እንደሆነች ለብቻ በውስጧ እያሰበች ነው። ምናሴ ለምንድን ነው ግን ሳይህ ደስ የሚለኝ? ለምንድን ነው ብዙ ጊዜ የማቀህ የሚመስለኝ? ምንድን ነው ደስታ የሚያስደስተኝ? ለምንድን ነው እያለች እንግዲህ ራሷን እየጠየቀች ትገኛለች። እኔ ግን ትንሽ ቆይታ ምናሴን እንዳታፈቅረውና እዳ ውስጥ እንዳትገባ ነው የምለው። ምክንያቱም የዚህን ያክል እሷ እየሄደች እየተከታተለችው ነው። ምናሴ ክፍሉ እያለ እሷም ትሄዳና ትጠይቀዋለች ማለት ነው። ሄዳ አልጋው ላይ ቁጭ ትላለች። ቤት ሰው የለም ምናምን ብሎ ሲላት እና ከየት መጣሽ ምናምን ይላታል። እየጠበቅኩህ ነበረ ምናምን ሲላት፣ እሱ ደግሞ እንዴት ግራ አይገባኝም እየጠበቅኩ ነው ስትኝ ነው ምናምን ብሎ ይላታል። እሷ ግን እንደው የሆነ ነገር የፈለገች ነገር ነው የምትመስለው። በጣም ነው ጠጋ ጠጋ የምትለው። ምክንያቱም ፍቅረኛ እንዳለችው ማለት ከውጭ ከሌላ ከጓደኞቹ ጋር እንደቆየ ሲነግራት፣ እሷ ደግሞ ከጓደኞች ጋር ብቻ ነው ፍቅረኛ የለህም ወይ ምናምን ብሎ ይላታል። ብዙ ነገር እየጠየቀች ትገኛለች ማለት ነው። ግን የእውነት ምናሴን አፍቅራ ግን እህት እንዳልሆነች የሆነ ይታወቃል እንዴ? እሱ ደግሞ ምን ልታደርግልኛለች? በዚህ እድሜ ማፍቀር አልፈልግም ምን ትሰራልኛለች ብሏት፣ አንተ ልጅ ግን ጤነኛ ነህ እንዴ ብሎ ይላታል። እንግዲህ እሱም ደግሞ አንቺ ፍቅረኛ አለሽ ወይ ብላ ሲላት፣ አይ የለኝም ብላ ትለዋለች። ምክንያቱም ራሷ ለምን ጠየቀኝ ስለጠየቅሽኝ ነው ይላታል። ከዛ የሰራሽልኝን ምግብ ሂደን እንብላ ብሎ ይዟት ይሄዳል። ራሷ ጠይቃ ሲጠይቃትም ድንብርብሯ ወጣ ማለት ነው። ዛሬም የሀና አባት ሀሳብ ላይ ናቸው ያሉት። እንዴት ብለው ከየት ብለው ነገሩን እንደሚጀምሩ አንዳንድ ነገሮችን ሀናን እየጠየቋት ነው የሚገኙት ማለት ነው።
ልጅቷ እንዴት አድርገው እንደሚገኙት ፎቶዋን ለእነም ጆሮ ሁሉ እቺ ልጅ እንደው እንዴት አይነት ብትሆን ነው የሰረቀች ብለው ስለዚህ ፎቶ ላኪላቸው ብለው በዘዴ ፎቶን እንድትልክ ያደርጓታል፣ አባትየው ማለት ነው። ይህንን አሁን ያለውን ነገር በደንብ አጣርተው ለመድረስ ነው እነሱ ማሳባቸው። አሁን ልጁ ወደ ተገደለበት ቦታ ባለፈው ለታ ልጁ ጓደኛቸው ጆሮ ጓደኛ ተገድሏል ማለት ነው። እንዴት እንደወደቀ እንዴት እንደተመታ ምን አይነት እንደሆነ ልጁ እየጠየቋቸው ይገኛሉ። እነሱም ደግሞ ይስቃሉ ስለ ልጁ ሁኔታ እያስታወሰ ማለት ነው። ምክንያቱም በጣም እንትን እንደሆነ ከየት እንደተገናኙ ከጆሮ ጋር ይጠይቀዋል። እሱም ደግሞ ያው ቀልዱ አያልቅም፣ በቀልዶች እያደረገ እየነገረ ይገኛል። አጎትየውም እሺ እያሉ ይሰማሉ። መጨረሻ ልጅ ግን እውነትም እኮ አንተ ጉዳይ አያልቅም እያሉ ይሉታል። እና ዛሬም ያው ምርመራ ላይ ናቸው ያሉት። ባለፈው የወደቀውን ልጅ እንዴት እንደወደቀ እንዴት እንደተመታ እየጠየቋቸው ቢገኙም እነሱ ግን ጸጉራቸውን እያፍተለተሉ ከቁም ነገራቸው ቀልዳቸው የሚበዛው ምናሴና ጆሮና ተምች ማለት ነው። እኔ ለእስራኤል ለማወቅ ግዴታ ሁኔታውን በየስነ ስርዓቱ ማወቅ አለብኝ፣ እንዴት እንደወደቀ እንዴት እንደተመታ እያሉ ይጠይቃሉ። ስለ ልጁም ይጠይቃሉ ማለት ነው። ልጁም ደግሞ ምን አይነት እንደሆነ እየጠየቁት እነሱም በጣም ይስቃሉ። ያው ቀጫጫ ልጅ ስለሆነ ማለት ነው። በጣም እየሳቁበት ነው ያሉ ይጠይቃሉ ማለት ነው። እንግዲህ ሀናና ጆሮ ተገናኝተዋል ማለት ነው። ተገናኝተው እየጠየቀችው የሕክምናው ሂሳብ ልክ እንዳልሆነና ሴትዮዋ ይቅርታ እንደጠየቀቻት ምናምን እየተናገረች ነው የምትገኘው። ምናሴም ደግሞ ጆሮ ማለት ነው እንዴት ይሄ ነገር ሊሆን ቻለ ብላ አትጋብዘኝም እንዴ ጋብዘኝ ብላ ብር ከሌለ ከኔ ያለኝ ብላ ከጆሮ ጋር አብረው ይሄዳሉ፣ ሀናና ጆሮ ማለት ነው። እሷም ደግሞ ያለውን ነገር ነግረው አብረው እየሄዱ ነው ያሉት። አሁን ደግሞ እዛች ክፍል ላይ ቁጭ ብለው እንዴት እንደተገደለ ማን ከጀርባው እንዳለ ማን ሊገድል እንደሚችል ማን እንደዚህ እንደሚያደርግ እንግዲህ አንድ ላይ ሆኖ ምርመራ የጀመሩ ነው የሚመስሉት ማለት ነው። ዛሬ ምርመራቸውን ጀምረውታል። የእሷን ፎቶ አድርገዋል። ሌላም ተጨማሪ ሰው ማን አብሯት ይሆናል ያንን አብረው እንትን እያሉ ነው። አሁን ሀሴት ማለት እርግብ ማለት ነው ምሴጅ ትልክላታለች ለሰላም። ሰላምዬም ደግሞ ለእናቷ እንድታስፈቅድላት ነው የምትላት። ያሷ ደግሞ እንግዳ እዛ ሂዳ ያለውን ነገር እንትን ለማለት ነው ሀሳቧ። ከልጁ ጋር የመጣው ማርቆስ የሆነ ነገር ከሷ እንደሚፈልግ እሱን መርምራ ለመድረስ ነው። እሷም እንግዲህ ሰላም እንድታስፈቅድላት የላከችው ሜሴጅ ምትልክላት ማለት ነው። ያው ምርመራቸውን ቀጥለዋል። ማነው ገዳይ፣ ማነው ተገዳይ፣ ማን ከጀርባ አለ፣ ምን ሊሆን ይችላል? እንግዲህ ፖሊስ ይዞታል። በቀጣይ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዙ ትርፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የሶፊያን ቻናል ማለት ነው። ቻናላችንን አበረታቱልን። ባይ ባይ።